ሰላም እንዴት ናችሁ? እንኳን ወደ አርዳብ የዩቲዩብ ቻናላችን በሰላም መጣችሁ። አርዳብ በግዕዝ ቋንቋ የእህል መስፈሪያ ማለት ነው። እኛም ይህን ስያሜ የመረጥነው የኢትዮጵያን የባህል ሙዚቃ እና ውዝዋዜዋን በትክክለኛ መለኪያ ለመመዘን ነው፣ ለመረዳትና በቀጣይ ትውልድ በእውነተኛ መልኩ ለማስተላለፍ ነው። ኢትዮጵያ ከ80 በላይ ብሔሮችና ብሔረሰቦች ያሏት ሀገር ናት። እያንዳንዱ ማህበረሰብ የራሱ የሆነ ሙዚቃ፣ ውዝዋዜ፣ አልባሳት፣ መሳሪያዎች፣ ስነ ስርዓቶችና ታሪክ አለው። እነዚህ ሀብቶች የመዝናኛ ብቻ ሳይሆኑ ማንነታችንን፣ ታሪካችንንና እሴቶቻችንን የሚገልጹ የህይወት መዝገቦች ናቸው። ዛሬ ግን ባህላችን ከብዙ ፈተናዎች ጋር እየተጋፈጠ ነው ያለው። አንዳንድ ባህላዊ ውዝዋዜዎች ዋና ትርጉማቸውን እያጡ ነው። አንዳንድ ሙዚቃዎች የመጡበት ታሪክ ሳይታወቅ እየቀረቡ ነው። አንዳንድ ባህላዊ መሳሪያዎች ደግሞ በመጥፋት ላይ አደጋ ውስጥ ላይ ናቸው። ነገር ግን ችግሩን ማየት ብቻ በቂ አይደለም፣ መፍትሄውንም መፈለግ አለብን። ባህል በምርምር ይጠናል፣ በሰነድ ይጠበቃል፣ በትውልድ ይተላለፋል። በአግባቡ ሲቀርብ ደግሞ ዓለም ይቀበለዋል። ስለዚህ አርዳብ የወሬ ቻናል ብቻ አይሆንም። የምርምር፣ የትውፊት፣ የትምህርት እና የውይይት መድረክ ይሆናል። ባህላዊ ውዝዋዜያችን በታሪካቸው እናቀርባለን። የባህል ሙዚቃዎችንም ትርጉሙን እንመረምራለን። የባህል ባለሙያዎችን፣ አርቲስቶችንና አዛውንቶችን እናነጋግራለን። በተጨማሪም ባህላችን እንዴት ወደ ዓለም መድረክ ሊመጣ እንደሚችል፣ የሚያጋጥሙት ችግሮች ምን እንደሆኑ፣ እንዴትስ በዘመናዊ መንገድ ሳይበላሽ ለቀጣይ ትውልድ ማስተላለፍ እንደሚቻል በጥልቀት እንወያያለን። ይህ ቻናል የኛ ብቻ አይደለም፣ የሁሉም ኢትዮጵያዊ ነው። የባህል ባለሙያ፣ የሙዚቃ አፍቃሪ፣ ተመራማሪ፣ ወጣት ወይም ሽማግሌ ብትሆኑ ድምጻችሁ በዚህ መድረክ ይሰማል። ባህል ያለፈውን ብቻ የሚያስታውስ አይደለም፣ ዛሬን የሚያበለጽግ ነገን የሚገነባ መሰረት ነው። ስለዚህ ባህላችንን እንወቅ፣ እንጠብቅ፣ ለዓለምም በኩራት እናስተዋውቅ። ይህ አርዳብ ነው፣ የባህላችን ትክክለኛ መለኪያ። ቻናሉን ሰብስክራይብ ያድርጉ፣ ቪዲዮዎቻችንን ይከታተሉ፣ ሀሳቦቻችሁን፣ አስተያየቶቻችሁን ያጋሩ።